የወንድ ልጅ ህይወት ሊያበላሹ የሚችሉ የሴቶች አይነቶች። ተጠንቀቅ። ብዙ ወንዶች የሚረዱትን አንድ ነገር ልንገራችሁ፣ ግን የሚያሳዝነው አብዛኛዎቹ ይህንን የሚረዱት ጉዳቱ ከደረሰ፣ የስሜት ጠባሳው ካረፈ፣ ጊዜያቸውን፣ ጉልበታቸውንና አንዳንዴም ማንነታቸውን ካጡ በኋላ ነው። መጀመሪያ ላይ ቆንጆ ይመስል የነበረው ግንኙነት ቀስ በቀስ ወደ አድካሚ፣ ግራ የሚያጋባና አውዳሚ ነገር ይለወጣል። መጀመሪያ ስትገናኙ ሁሉም ነገር ፍጹም ይመስላል። ምክንያቱም እሷ ማራኪ፣ በራስ መተማመን ያላትና ማራኪ ናት። አንተን የታየህ፣ የተረዳህ እና ትልቅ ቦታ የተሰጠህ እንዲሰማህ እንዴት እንደምታደርግ በትክክል ታውቃለች። በዚያ ቅጽበት ምንም ነገር አትጠራጠርም፣ አትተነትንም። ሁሉም ደስ የሚል ስሜት የሚሰጥ ነገር ለጤና ጥሩ ላይሆን እንደሚችል እንኳ አታስብም። ምክንያቱም መሳሳብ፣ አትራክሽን ኃይለኛ ነው። ስሜት ውስጥ ስትሆን ደግሞ ምክንያታዊነት ዝም ይላል። ነገር ግን አብዛኞቹ ወንዶች ችላ የሚሉት እውነት አለ። ወደ ህይወትሽ የሚመጡ ሴቶች ሁሉ አንተን ለመገንባት የመጡ አይደሉም። አንዳንዶቹ ይፈትኑሃል፣ አንዳንዶች ደግሞ ካልተጠነቀቅ ይሰብሩሃል። ዛሬ የወንድ ልጅ ሰላም፣ በራስ መተማመን እና አንዳንዴም የወደፊት ህይወቱን በዝምታ ሊያጠፉ ስለሚችሉ የሴቶች አይነቶች እንነጋገራለን። ይህም የሚሆነው እነሱ ክፉ ስለሆኑ ሳይሆን በግንኙነት ውስጥ ትርምስ የሚፈጥሩ ጠባዮች እና አመለካከቶች ስላላቸው ነው። እንግዲህ ይህንን እውነተኛ በሆነ እና ትንሽ በቀልድ መልክ እንነጋገራለን። ምክንያቱም አንዳንድ ጊዜ እውነትን መጀመሪያ ስንስቅበት ነው በለበር የበለጠ ትገባን። አንድ ሁልጊዜም ረብሻ፣ ድራማ የምትፈጥር ይህች ሴት ትናንሽ ነገሮችን ወደ ትልልቅ ችግሮችን ደግሞ እንዴት ነገሩ እንደተጋጋ እንኳ ሳታውቅ አንተን በአይምሮ የሚያድክም የስሜት ማዕበል ውስጥ የምትከትናት። መጀመሪያ ላይ ነገሩ አስደሳች ይመስላል። ፍቅር አለ፣ ጥንካሬ አለ፣ የስሜት መውጣትና መውረድ ግንኙነቱ ሕያው እንደወረደ እንዲሰማ ያደርጋል። ነገር ግን ከጊዜ በኋላ አንድ ነገር ታስተውላለህ። እያንዳንዱ ትንሽ አለመግባባት ወደ ግጭት ይለወጣል። እያንዳንዱ መዘግየት ወደ ችግር ይለወጣል። እያንዳንዱ ሁኔታ ከመፍትሄ ይልቅ በስሜት ላይ ብቻ ያተኩራል። በድንገት ግንኙነት ውስጥ አሁን ያለህ በየቀኑ በስሜት ለመዳን የምትታገልበት ትሪዮት ውስጥ እንደሆንክ ይሰማሃል። ዛሬ ምን ሊፈጠር ይሆን ብለህ የተጨነቅ ትነቃለህ። ይህ ደግሞ ፍቅር አይደለም፣ ጭንቀት እንጂ። 2 የትኩረት ሱሰኛ። ይቺ ሴት ካንተ ብቻ ሳይሆን ከዙሪያው ያሉ ሁሉ ሰዎች የማያቋርጥ ትኩረትና እውቅና የምትፈልግ ናት። ምንም ያህል ትኩረት ብትሰጣት በጭራሽ አይበቃትም። መጀመሪያ ላይ ትኩረቷን መፍተለቋ ደስ ይልሃል። ምስጋናዋን ትቀበላለች፣ ጉልበትን ትፈልጋለች። ነገር ግን ቀስ በቀስ ነገሩ አድካሚ ይሆናል። ምክንያቱም ደስታዋ የተመሰረተው በማያቋርጥ ማረጋገጫ ላይ ነው። ቶሎ ካልመለስክ ችግር አለ፣ በቂ ካላመሰገንካት ችግር አለ። ሌላ ሰው ትኩረት ሰጣት፣ በዚያ ትኩረት ትለመልማለች። አንተም ላልተመዘገብክበት ውድድር ውስጥ እንደገባህ ይሰማሃል። ሶስት አታላይ፣ ተንኮለኛ፣ የዝምተኛው የስትራቴጂስት። ይህች አይነት ሴት ድምፅ የላትም፣ ግልጽም አይደለችም። እንዲያም ረጋ ያለች፣ ጣፋጭና ንጹህ ልትመስል ትችላለች። ነገር ግን ውስጧ ሁኔታዎችን እንዴት መቆጣጠር እንደምትችል በትክክል ታውቃለች። የጥፋተኝነት ስሜት ትጠቀማለች፣ የስሜት ጫና ትጠቀማለች። ሁኔታዎችን በምትፈልገው መንገድ ስለምታጣምም ጥፋት ባልሆነበት መንገድ እንታዝን ታረጋለች። አንተም ሳታውቀው መለወጥና ራስህን መጠራጠር ትጀምራለህ። ምክንያቱም ተንኮል በቀጥታ አያጠቃም፣ ልዩነቱ ግራ የሚያጋባ ነው። 4 አንድ ጊዜ ትኩስ፣ አንድ ጊዜ ቅዘግ፣ ተለዋዊ። ይህቺ ሴት ስሜቷን ውስጥ ማወዛወዝ የምትከትናት። አንድ ቀን ሙሉ ፍቅሯንና ትኩረቷን ትሰጥሃለች፣ በማግስቱ ደግሞ ያለምንም ምክንያት ትርቃለች፣ ትቀዘቅዛለች። መጀመሪያ ላይ ይህ አለመረጋጋት ውጤት ስለሚፈጥር እንደ አዲስ ነገር ሊሳብ ይችላል። ነገር ግን ከጊዜ በኋላ ጭንቀት ይፈጥርብሃል። ጥፋት አጥፍቼ ይሆን? ለምን ተቀየረች? እያልክ ስለ ሁሉ ነገር ከመንዘብ አስመዘን ትጀምራለህ። የስሜት አለመረጋጋት ሰላምን ይነጥቃል።
5 ወሰን የማታከብር። ክብር ማንኛውም ጤናማ ግንኙነት መሰረት ነው። ይህች አይነት ግንኙነት ግን ወሰንን አታውቅም። የግል ነፃነትህን ሊድጋፋ ትችላለች። ጊዜህን ሊያቅል ትችላለች። የፈቀድክላትንም ገደል ልትሽላንትሉ ትችላለች። ወሰን ለማበጀት ስትሞክር ከበዚህ ችቆጣለች፣ ምክንያቱም እሷ መቆጣጠር ለምዳለች። ነገር ግን እውነቱ ይህ ነው፣ ክብር በሌለበት ቦታ መረጋጋት የለም። 6 ዓላማ የሌላት። ይህች ሴት ግልጽ ግል ወይም ራዕይ ወይም የህይወት አቅጣጫ የሌላት ናት። መጀመሪያ ላይ ችግር ባይመስልም በኋላ ግን ግንኙነቱን በጥፋት ይነካዋል። ምክንያቱም ግንኙነት እድገቱን ይፈልጋል። አንደኛው ወደፊት እየተራመደ ሌላኛው ደግሞ ባለበት ከሆነ ይህ ልዩነት ውጤት ይፈጥራል። ሰባት በህይወትህ ትርምስ የምታመጣ። ይህ ሁልጊዜም ሆኖ ተብሎ ይደረግ አይደለም። ነገር ግን የእሷ ህይወት አልተረጋጋም። በዘውትር ችግር፣ አሉንታዊነት እና ከባድ የስሜት ሸደም ታኩራባት። ከእሷ ጋር ስትሆን ይህ ስሜት ይጋባብሃል። ከጊዜ በኋላ የእሷ ትርምስ ያንተ ጭንቀት ይሆናል። 9 ወንዶች ለምን እንደዚህ አይነት ሁኔታ ውስጥ ይወድቃሉ? አሁን ወደ ዋናው ነጥብ እንምሳ። ወንዶች ለምን እንደዚህ አይነት ሁኔታ ውስጥ ይወድቃሉ? የሚሆነው በሴቷ ብቻ ሳይሆን ይልቁን ወንዶች ችላ የሚሉት ነገሮች በምክንያት ነው። የአደጋ ምልክቶችን ችላ ይላል። የውስጥን ስሜት አይሰማም። ከመተማመት የመለጠ ውጫዊ መሳሳብን ያስገድማል። አንዳንዴም ደግሞ እኔ እቀይራታለሁ፣ አስተካክላታለሁ ብሎ ያምናል። ነገር ግን ግንኙነት ፕሮጀክት አይደለም። ሰዎች የሚፈቱ ችግሮች አይደሉም። 10 የእያንዳንዱ ወንድ ሊማር የሚገባ ትምህርት። ግብህ ሴቶችን ማፍራት አይደለም። ግብህ ግንኙነት ጠባዮችን መረዳት መሆን አለበት። ምልክቶችን መለየት፣ በመባበል መንገድ መምረጥ። ምክንያቱም የተሳሳተ ግንኙነት በጊዜ ብቻ ያባክርህም፣ አንተንም ይቀይርሃል። አመለካከትህን፣ በራስ መተማመንህንና ሰላምህን ይነካዋል። ወደ ህይወትህ የሚመጣ ሁሉ ሰላም ይዞ አይመጣም። ልክ እንደ ሁሉም ወንድ ለሁሉም ሴት ትክክለኛ እንዳልሆነ ማለት ነው። ዋናው ቁልፍ ንቃት ነው። ምልክቶችን ስታውቅ የተሻለ ውሳኔ ትወስናለህ፣ ጉልበትን ትጠብቃለህ እና ጤናማ ግንኙነቶችን ትገነባለህ። በቀኑ መጨረሻ ትክክለኛዋ ሴት አንተን አታትክፍህም። ይልቁን ትደገፈሃለች፣ ታከብራለች እና ከአንተ ጋር አብራ ታድጋለች።